ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ሰበር መረጃዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ሰበር ዜና ፕሬዝዳንት ዶናልድ ትራምፕ የመጨረሻው ያሉት ገደብ ከመጠናቀቁ ከ90 ደቂቃ በፊት አሜሪካ እና ኢራን ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸው በጭንቀት ውስጥ ለቆየው ዓለም ፋታን ሰጥቷል። ስምምነቱ አሜሪካ እና እስራኤል በኢራን ላይ የከፈቱት ጥቃት በ40ኛ ቀኑ እንዲቆም የሚያደርግ ሲሆን ቴህራንም በዓለም ኃይል አቅርቦት ላይ ከፍተኛ ቀውስ የፈጠረውን የሆርሙዝ የባህር ወሽመጥ ለጊዜው ለመክፈት ተስማምታለች። ስምምነቱ ይፋ ከሆነ በኋላ ሁለቱም ሀገራት ጦርነቱ በአሸናፊነት እንደተወጡት እየገለጹ ነው። የኢራን ስልጣኔ አመድ እንደሚያደርጉት ሲዝቱ የነበሩት ፕሬዝዳንት ትራምፕ ሀገራቸው በጦርነቱ አጠቃላይና የተሟላ ድል ማግኘቷን ለፈረንሳይ ዜና ወኪል ኤፍፒ ተናግረዋል። ኢራንም በበኩሏ በተደረገው የተኩስ አቁም አማካኝነት በአሜሪካ እና በእስራኤል ላይ ድል መቀናጀቷን ገልጻለች። አርብ ዕለት ፓኪስታን ውስጥ በሚጀምረው ድርድር ጦርነቱን በዘላቂነት ለማስቆም እንደምትጥርና ጥያቄዎቿን እንደምታቀርብ አስታውቃለች። የኢራን የጸጥታ ብሔራዊ ጠቅላይ ምክር ቤት ባወጣው መግለጫ ጠላት በኢራን ሕዝብ ላይ በከፈተው የፈሪ ህገወጥ እና የወንጀል ጦርነት የማይካድ ታሪካዊ እና ከባድ ሽንፈት ደርሶበታል ሲል ኢራን ታላቅ ድል መቀናጀቷን አውጇል።